ጉድ እስከ እሑድ hordoftoota fi kabajamtoota kiyya ashamaa harka fuunee jira jirtu keessanii har'a jechuudha. Good iska uhudii isinii qabadhee dhufe. Good iska uhud gudban isinii qabadhee dhufe isiniin jaa hordoftoota fi kabajamtoota kiyya biyya keenya kana qorri seenee jira jechuudha. Biyya keenya kana qorri seenee jira kanaaf akkanatti jechuudha. Laal waanan keessa seenee taa'u soo argitanii jechuudha. Way innaa hordoftoota fi kabajamtoota kiyya waa'ee kiyyaa maal dubbannaa miti. Good iska uhudiin isinii qabadhee dhufeen isiniin jaa. Good iska uhud ማለት ነው። ወይኔ ጉዴ ዘንድሮ ኦፎ ሶዳቸተን ጅራ hordoftoota kiyyaa waan isin garramoo akkuma jechuudha social media irratti argaa jirtan kana maali maqaan isaa Ruutanna Abreesh maalumatti jiru. Ruutanna Abreesh ምን ላይ ነው አሉ የእነሱ ችግር የለም። የሄርሜላ ትባላለች አይደል? አንድ ሴትዮ ማለት ነው። የሄርሜላስ ምን ይባላል? አረ ጉዱ ፈላ፣ በእውነት ጉዱ ፈላ እኮ ጉዱ ፈላ በእውነት። ምን ማለት ነው? ምን እየመጣው ነው? ምንድነው? በቃ እንዴ ምን እየተፈጠረ ነው? ጉዱ እኮ ነው። አይገርምም እንደ ውዶቼ? በእውነት በጣም ይገርማል ማለት ነው። በጣም ማለት ነው። ህግ የለም ማለት ነው ሀገራችን ውስጥ ማለት ነው። ሰው ቢሞት ራሱ ሲጀምር ራሱ ሰው ራሱ እየሞተ ነው። ምንም ይጋለ ብለን የምናወራላት ነገር የለም። ግን ቢሆንም ማለት ነው አሁን አባሰ በቃ በዛ በእውነት በጣም በዛ ማለት ነው። እንዴ አንድ ባልና አንድ ሚስት ማለት ነው ካልተፋቱ ማለት ነው ካልተፋቱ እሱም ባልዮ ነው መናገር እንደፈለገች መናገር እሱም ደግሞ እንደፈለጉ መናገር ይችላል ማለት ነው። ሚስቷ ስለሆነች ባሏ ስለሆነ ማለት ነው። ገባችሁ አይደል ውዶቼ? አሁን ሄርሜላ ምን ሆናት? ሚስቷ አይደለችም። እነሱ ገና አልተፋቱም። ባልና ሚስት ናቸው። ሄርሜላ ምን ቤት ናት? እንዴት ሩታ ጋር ታወራለች እንዴ? በእውነት ግን ይሄ ዩቲዩብ እኮ ማለት ነው የስራ ይብላ የስራ ማለት ነው። ይሄ ዩቲዩብ ማለት ነው የስራ ይብላ እንግዲህ ማለት ነው ውዶችዬ። ባልና ሚስት ማለት ነው እንደፈለጉ እያወሩ ነው እንዴ? እኛ ምን እንማራለን? እንዲህ ከሆነ ማለት ነው እንዴ ሌላ ሴት መጣ ባላችን ትወስዳለች ማለት ነው እንዴ? ምን ማለት ነው? ሳይፋቱ እኮ እንዲህ ብላ ማውራት የለባትም ነበር። እቺ ሄርሜላ የተባለች የሴት አሰዳቢ ማለት ነው። በእውነት የሴት አሰዳቢ ናት። በእውነት በጣም አናደደችኝ ማለት ነው እንዴ። ምንድነው? ደና ሰው ራሱ ማለት ነው ወደ እስር ቤት እየገቡ አይደለም እንዴ? እነሱስ ለምን ተቀመጡ? እንደውም እኮ እግ እየበጠሱ ነው በእውነት። አንድ ባልና ሚስት የሆኑ ቤተሰብ መሀል ገብታ ማለት ነው። እንደውም እኔ ያውቃለሁ፣ እኔ ነኝ ምፈርድ። እንደው ወክልና ለኔ ሰጣ እሷን ሄርሜላ ነው እንደ ሩታ ገባች እኮ እንትን እኮ ነው። ጉድ እኮ ነው በእውነት ጉድ ነው በእውነት በጣም ያዛዝናል ማለት ነው። ያገባችው ሩታ አብርሽ ነው እንጂ ሄርሜላ አይደለችም ማለት ነው። ሄርሜላ ደግሞ ሩታ ጋራ ማውራት የለባትም በእውነት። እኔ ቢሆን ገላታለሁ። እውነቴ ነው የምላችሁ እንዴ። ምን ማለት ነው? ቤቴ መጣ ባሌ ላይ የሰማና ባሌ ላይ እንዴ ጎደኛ አይደለም እኮ ጎደኛ ቢሆን ችግር የለም። ጎደኛ ቢሆን አይገርምም፣ አይደንቅም፣ አይሞቅም። ገባችሁ አይደል? ግን ባሏ እኮ ነው እንዴ። ከዛም ደግሞ የልጁ አባት የሆነ ባልዮ ወስዳ ከዛም ደግሞ ከወሰደችበት
እንደውም ምንም ሳይደንቃት ምንም ሳይሞቃት ማለት ነው ቤቷ መታ እኮ ሩታ ጋራ ታወራለች። ይሄ ዩቱብ ነው እንጂ ማለት ነው። እነሱ ግን ለዩቱብ ነው፣ እውነተኛ አይደለም ማለት ነው። እውነት ቢሆን ማለት ሩታ ራሱ ሞኝ ናት የሚልን የራስ የአባቴና እናቴ ቤት ትመጣለች እንዴ? የባሌ ሚስት የአባቴና እናቴና አባት ቤት አይደለም የኔ ፊት ለፊት ራሱ ማቆም አትችልም ካልፈታው በስተቀር ማለት ነው። ገባችሁ አይደል? ምንድነው እንዴ? ምን እየመጣው ነው? በእውነት ምን እየመጣው ነው? ጉድ እኮ ነው። እኔ አውቃለሁ ትላለች እኮ በእውነት ይገርማል። ዩቲዩብ እኮ ሌላ ነገር ያመጣል ብዬ ነው እንጂ ማለት ነው። የእሷ ድምፅ እንደውም የማይሰማ ሰው አለ ብዬ የማይሰማና የማይገርም ሰው አለ ብዬ አላስብም እኔ ማለት ነው። በእውነት ዘንድሮ ጉድ ነው ውዶቼ። የዘንድሮ ጉድ አያልቅም ማለት ነው። እና ጽጌና ማነው ዳኒ ሳያልቅ ማለት ነው። እና አብርሽና ሩታ ደግሞ ማለት ነው አንደኛው ነው፣ እነሱ ደግሞ አንደኛ ማለት ነው። በእውነት አሁን ልክ አለፈ ማለት ነው። ለምንድን ነው ታውቃላችሁ? ብዙ ሰው ያያል ማለት ነው። ሰው እኮ መጥፎም ቢሆን ከእነሱ ይማራሉ፣ መልካምም ቢሆን ይማራሉ ማለት ነው። ገባችሁ አይደል? ምን ቤት ነው እነሱ ማለት እነሱ ምንድነው እነሱ ምን ስለሆነ ነው እንዴ? ባልና ሚስት እኮ ሳይፋታ እንደፈለገ መሆን አይችልም፣ ሲጀመር አይችልም ማለት ነው። አንድ ሴት እኮ ራቁታ እንትን ውሃ ውስጥ ገብታ ባለትዳር ወንድ ጋር ምን ትሰራለች? ማርገዝ ራሱ ትችላለች እኮ ሌላ ነገር ይቅርና ማለት ነው። አንድ ወንድና አንድ ሴት ውሃ ውስጥ መግባት ማለት ስንት ነገር እዛ ውስጥ እንትን ይሆናል። እንዴት ነው ሰው ራሱን አምኖ ውሃ እንትን የማይሄድ ውሃ ውስጥ የሚገባ ባለትዳር ወንድ ጋራ? ይሄ እኮ ወንዝ አይደለም። ወንዝ ቢሆን ይሄዳል ማለት ነው። ገባችሁ አይደል? በእውነት በዚህ ምክር ነው ማለት ነው። በዚህ ምክር ነው እንዲህ መስናኛ ቦታ ሄዳችሁ ማለት ነው። የማይሄድ ውሃ ማለት እንደ ወንዝ ቢሆን ችግር የለም ብትገቡ ራሱ ማለት ነው። የማይሄድ ውሃ ውስጥ እንዳትገቡ። ስንት ነገር እዛ ሰው እኮ ወንድ ይገባል፣ ሴት ትገባለች ማለት ነው። ማርገዝ ራሱ ትችላላችሁ፣ በእውነት ማርገዝ ትችላላችሁ ማለት ነው። ሴቶች ጥንቃቄ አርጉ ማለት ነው። ሴት ልጅ ሲጀመር ራሱ ቤቷ ስትቀመጥ ታምራለች። እንዲህ ወንድ ጋራ መዘላንዘል ምንድነው? ባሏ ቢሆንስ እንዴ? ሌላ ነገር ይቅርና ማለት ነው። ባል ጋራ ራሱ ምን አይል እንደሚሆኑ ልክ አለው እኮ ባልዮ ጋራ ራሱ ልክ አለው እኮ። ባለትዳር ወንድ ጋራ እንዲመሆን በእውነት ትክክል አይደለም እንደኔ ማለት ነው። በጣም ነው አዘንኩኝ ማለት ነው። በእውነት ቪዲዮ ራሱ እየሰራው አይደለም፣ እኔ እየጠፋው ነው ማለት ነው ውዶቼ። ግን ተናድጄ ነኝ። ይሄ ለብሼ መጣ ማለት ነው። ብርድ ነው ደግሞ ብርድ ገባ፣ ይበርዳል ማለት ነው። ለዛ ነው የምላቸው ውዶቼ፣ እንደዛው ነው የምላቸው ውዶችዬ። በጣም ነው ገረመኝ ማለት ነው። ገርሞኛል ማለት ነው። ሳኩኝ ማለት ነው። እና ተናደድኩኝ ማለት ነው። እንዴ ምን እየመጣው ነው እንዴ? አንድ ባል ሚስት እያለ በቃ ሌላ ሴት ጋር እንደፈለገ መሆን ይችላል ማለት ነው። ኢትዮጵያ ውስጥ ሚስት እያሉ እንዲህ መሆን ፍቃድ ከሆነ ለምን ያገባሉ ታዲያ? በቃ መንዘላዘል ነው። መንዘላዘል አይሻልም እንዴ? ህግ የማይጠይቅ ከሆነ በቃ ሚስት እያሉ እንደፈለጉ ሌላ ሴት ጋር እንደፈለጉ መሆን፣ ሴትም ደግሞ ባል እያላት ሌላ ወንድ ጋር እንደፈለገች መሆን ከቻለች ማለት ነው ለምን ያገባሉ ታዲያ? ይሄ እኮ አለ አይደል የመጨረሻ ዘመን ስለሆነ ዘመኑ ራሱ እኮ የመጨረሻ ነው ማለት ነው። ይህ መጨረሻ ለዛ በቃ ማግባት ለምን ያስፈልጋል? ለምን እንዴ? ሰው እኮ አንድ ወንድና አንድ ሴት የሚጋቡ ማለት ነው አብረን እንኖራለን፣ አብረን እንደሰታለን፣ አለ አይደል ልጅ አብረን እንወልዳለን።
አላድል ምንም ነገር ቢመጣ አንለያይም። መከራም ቢሆን ደግም ቢሆን ክፉም ቢሆን እንስላለን አብረን እንኖራለን ታብለው ነው ሰው የሚጋባ ማለት ነው። እንደኔ ቤት እና እንደ ሀሳቤ ማለት ነው። የሌላ ሰውማ ጫወታ ሆኗል ማለት ነው። ትዳር ማለት ጫወታ ነው። ትዳር ማለት ጫወታ አይደለም። ግን በእውነት ትዳር ጫወታ አይደለም ማለት ነው። አንድ ሴት አንድ ወንድ ጋራ ለመኖር መታገዝ አለበት። እንደዛው ደግሞ አንድ ወንድ አንድ ሴት ጋራ መኖር ከፈለገ መታገዝ አለበት ማለት ነው። አለ አይደል? አንዳንድ ሰው ጸባይ አለ፣ ጸባዩ የማይመች አለ፣ የሚናደድ አለ። ከተቻሉ አብሮ መኖር ነው። ካልተቻሉ ደግሞ በሰላማዊ መንገድ እንደተጋቡ መፋታት ነው። ገባችሁ አይደል? እንደዛው ነው እንጂ ማለት ነው። አንድ ሰው መከራ ላይ አንድ ሰው አሁን ሩታ በእውነት እውነት አላት ማለት ነው። እውነት ከሆነ ይሄ ነገር እውነት ከሆነ እውነት አላት ማለት ነው። እሷ እኮ ለእሱ ማለት ነው አርግዛ ልጇ ወደ ውስጥ ይዛ ማለት ነው መከራ እያየች ነበር መጀመሪያ ራሱ ማለት ነው። እቺ ሄርሜላ እየተባለች የሸይጣን ቁራጭ ማለት ነው። ከኬት እንደመጣች ራሱ አላውቅም። ቤተሰብ የላትም እንዴ? በእውነት እኔ አላቅም። የአሁኑ ሴቶች አረባ አላህ ምን ነው ቢሞቱ ራሱ ማለት ነው። እንዲህ አይነት ሴቶች ከአንድ ቤት ውስጥ ስብስብ አድርጎ መርዝ ማስጣት ነበር። በእውነት እንዴ ምን ሆና ነው? ባልና ሚስት እያፋታች እኮ ነው በእሷ ሰበብ ማለት ነው። እንዴ ሰበብ መሆን ራሱ እኮ ትክክል አይደለም። በእውነት አብርሽ አሁን በጣም እያስጠላል ማለት ነው። እውነትም አለች ሄርሜላ ሞኝ ነው ማለት ነው። ሞኝ ነው በጣም ገገማ እኮ ነው። በእውነት ምንድነው ጉዱ እንዴ? ምን እየመጣ ነው? ምን እየተፈጠረ ነው? አረ ጉዱ ፈላ! አረ ጉዱ ፈላ! ውርደት እኮ ነው።